የእውነት ግን እየገረመኝ ነው። ምኑ ነው የገረመሽ? የሰው ልጅ መነሻው እንጂ መድረሻው አይታወቅም። ጀመረሽ ደግሞ ልታለቃቅሽ። አሁንም ፈጣሪ የጥፋቴን ልምጭ እኔ ላይ ማሳረፍ አላቆመም ማለት ነው። ሺኩናት መሰለኝ። እንዴት አባቷ ነው የምታምሩ? እስኪ አምጩ። ምናልባት እኮ እህቱ ጠፍታበት ሊፈልጋት መጥቶ ሊሆን ይችላል። ግን የእውነቴን ነው የምልሽ ጩና፣ ያደረግነው ነገር ምንም ልክ አይደለም። እኔ ግን መታወቂያቸውን ላይ ስልክ ፈልጌም ቢሆን እደውልላቸዋለሁ። አቦ ምን ዋን ላከብኝ? እንመልስላቸው ምናምን ትያለሽ እንዴ? ልንመልስላቸው እኮ ነው። ለምን ተቀበላቸው? ምን ሆነሻል? ፊትሽ እኮ ትክክል አይደለም። ላይኩን የፋንቱ ጉዳይ ያሳስበኛል። ስለ እሷ ማሰቤ ማቆም አልቻልኩም። ምን ነው? አይ ይሄን ያክል ስለ እሷ የሚያሳስብ ነገር ምን ተገኘው? እኮ ሲመስለኝ ላይኩን እኔም አንተም ስለ ፋንቱ ተመሳሳይ ስሜት የተሰማን ያለ ይመስለኛል። አልገባኝም። ላይኩን እኔ የፋንቱ ማንነት ምንም ሊገባኝ አልቻለም። ፊቷን ሳየው የሆነ ቦታ ማቃት ይመስለኛል። በተለይ ደግሞ ለባብሳ ስትወጣ እኔም ያንተን ያህል ነው እየደነገጥኩ ያለሁት። ኑሐሚንና ናሆም መጋቢያቸው ሰርጋቸው እየቀረበ በነበረበት ሰዓት የኑሐሚን ፈላጊና እንዲሁም አፍቃሪ ነኝ የሚሉ ከገጠር መጥተዋል። በፊት በነበረ ታስረዋል የሉም እየተባለ እንዲሁም በሀገር ለቀዋል እየተባሉ በነበረበት ጊዜ ታሉበት ቦታ ተስር ተለቀው እንዲሁም አምራንና የሚባሉ ተገጠር አግኝተው የያዙትን ስልክና እንዲሁም መታወቂያ የያዙትን ሁሉ በመስረቅ ታይቷል። እንዲሁም አምራን እየደረሰችበት ነገር ቢኖር ከእነዚህ ከልጆች ሻንጣ ውስጥ የኑሐሚን ፎቶን አግኝታለች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሀዩቲ ቤተሰቦች ሰላም፣ እንዴት ናቸው? እንዲሁም ክርስቲያን ወገኖች ሰላም ብያለሁ። ለዚህ ቻናል አዲስ ሲሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ወዳችሁ ቤተሰብ ለሆናችሁና ለምታበረታቱኝ ውድ ቤተሰቦች ከልብ አመሰግናለሁኝ። በድጋሚ ለዚህ ቻናል አዲስ ሲሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ፣ አበረታቱኝ እላለሁኝ። ኑሐሚን ድራማ ባለፈው ቪዲዮአችን ላይ እንዳየነው ኤሚ ውጭ ሀገር ሄዳ እንድታክማ እንደምትመጣና እንዲሁም ከዛ ተመለሰች በኋላ የኑሐሚንና የናሆም የሰርግ ፕሮግራም እንደሚጠናቀቅ ተናግረው ነበረ። በዛሬው ቪዲዮአችን ላይ ደግሞ አብረን የምናየው ኑሐሚን የሚያፈቅሯት ተገጠር የሚታወቁ ልጆች ነበሩና ታስረው በነበሩበት ጊዜ ላይ አሁን ኑሐሚንም ሆነ ናሆምም ተጋብተው አብራ አንድ ላይ ህይወት ለመሩ እየተዘጋጁበት ሁኔታ ባሉበት ከገጠር በሚመጡበት አጋጣሚያ አምራንና እንዲሁም ደግሞ ቱና አግኝተዋቸው የያዙትን መታወቂያም ሆነ እንዲሁም ደግሞ ተፈቃሪ ተብላ የተያዘችው ኑሐሚን ፎቶ ከሻንጣ ውስጥ እንዲያገኙት አይተዋል። ይህንንም ደግሞ እንደሚፈልጓትና አሁን ላይ ደግሞ ከኪሳቸው ሲሰረቅ ሌላ አማራጭ ፈልገው ኑሐሚን የምትገኝበትን አቅጣጫና እንዲሁም አካባቢ በተጠንቀቅ እየፈለጓት እንዲሆኑ እየተናገሩ አሉ። አምራን ይህንን ስታገኝ ኑሐሚንን ለማስያዝ እና ናሆምን ወደ ግሏ ለማምጣት አሁንም ጉጉት ያላት ትመስላለች። ከቤት ተባራ ሁሉም ነገር ቀርቶ ፊት የምታስረውና ተንኮልና ሴራ ወርቆባት አሁን ላይ ደግሞ የጎዳና ተዳዳሪ በሆነችበት አጋጣሚያ ላይ ናሆምን ለመፈለግ የምታደርገው ተንኮልና ሴራ በጣም የተለየ ነው። ናሆምም አሁን ላይ ያለው አማራጭ አንድና አንድ ያላት አማራጭ የአምራንን እንዲሁም የኑሐሚንን ፎቶ ታየት ተገኘ ብላ በጎዳና መለጠፍና እየሰረቀችው ግን ህሊናዋን እረፍት እየሰጣት ስላልቻለው ስልክ ቁጥር ታገኘው ተናግሬ ለእነሱ እንዲመልስላቸው እያለች ለቱናም እየነገረቻት ነበረ። በእርግጥ አምራን እነዚህን ሰዎች ካገኘቻቸው አብራ ተቀናጅታ አምራንንም ሆነ ኑሐሚንን ሆነ ናሆምንም እንደምታግዘውና
የራሷንም አቅጣጫ እንደምትቀጥል ይታወቃል። አሁን ላይ በጣም እያሳሰባቸው ያለው የፋንቱ ነገር ነው። ወይዘሮ ገነትንም እያሳሰባትና እያሰጋት ያለው ከላይኩ ጋርም ስሜታችን አንድ አይነት ነው። አንተም የምትፈልገውንና እንዲሁም የምታስበውን ሁሉ እኔ ሀሳብ ላይ እየተጨመረ ነው። ስለዚህ የምታውቀው ነገር ምንድን ነው እያለች በተደጋጋሚ እየጠየቀችው ነው። ላይኩም ምንም የማውቀው ነገር የለም እያለ ለማሳሳት እና ለመተው ፈልጎ ነበር። ግን ነገራቶች ሁሉ እየተሳካለት እና እየሆነለት አይደለም። አሁን ላይ ማድረግ ያለባቸው ነገር ቢኖርም እንኳን ኑሐሚንና ናሆም በተጠንቀቅ ራሳቸውን ጠብቀው የሰርጋቸው ፕሮግራም እስከሚቀናበርና እንዲሁም የህይወታቸው በአንድ እስከሚሆን ድረስ የራሳቸውን እቅድ ማስቀመጥ አለባቸው። ከውጭ ሌላ ሰው መጥቶ እንዲበታተናቸውና እንዲሁም ላይኩ በሚያስበው ሀሳብ ከተሄደ በዙም አጋጣሚ ደግሞ ዳግም ስላለ የዳግምን ፍቅር እዙ ሌላ ችግር ሊፈጥርባቸው ስለሆነ አቶ ላይኩ ለማሳመን እያደረገ ያለው ነገር ተነግቶበት እንደሆነ ሲያውቅ ሌላ ሀገር የመጋባት አይነት ታይቶበታል። ብቻ ነገራቶች ሁሉ ከባድ ሆነዋል። ውድ ቤተሰቦች አብራችሁ ስለቆያችሁና ስላዳመጣችሁ ከልብ አመሰግናለሁ። በድጋሚ እስከምንገናኝ መልካም ጊዜ እያልኩ ልያችኋለሁ።
በያላችሁበት ፈጣሪ ይጠብቃችሁ ይጠብቀን እያልኩ መልካም ጊዜ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።